ሰላም ሰላም ውድ ቀኑብሽ ሀገር የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁት እንግዲህ በሰራተኛዋ ሀና ነው ማለት ነው። ሰራተኛዋ ሀና ዳጊን በጣም ታፈቅረዋለች። ያሰሪዋ ልጅ ነው፣ እሱም በጣም ያፈቅራታል። ዳጊ ገና ተማሪ ስለሆነ ከቤት ጥላው እንዳትሄድ ሁልጊዜ ዳጊ ከሷ ጎን ነው የሚቆመውና እናትየው በጣም ትበድላታለች። እህትየዋም እንደዛው በጣም ያሰቃዩታል። አባትየው ግን እናቱ የሰው ቤት ሰራተኛ ሆና ስላሳደገችው ለሰራተኛ በጣም ትልቅ ክብር አለው እና በጣም ነው የሚወዳት። ሀናንም እያከብራታል ማለት ነው። ዳጊ በዚህ የተነሳ ከሀና ጋር በሀና የተነሳ ከእናቱ ከእህቱ በጣም ብዙ ጊዜ ተጣልተዋል ማለት ነው እና ድራማው በጣም ረጅም ስለሆነ እየገባችሁ ሀና ሰራተኛዋ ሀና ብላችሁ ብትጽፉ ይመጣላችኋል ማለት ነው። እየገባችሁ ሁላችሁም እዛ ላይ ማየት ትችላላችሁ። እንግዲህ ሰራተኛዋ ሀና ዳጊን በጣም ስለምትወደው ከዳጊ ጋር እንደዚህ ሆነው ነው እንግዲህ ያደጉት። ዳጊ ያው ታላቄ ነች ማላለ ምንም ማላለ፣ ግን እህትየዋና እናትየዋ በጣም ጠምደው ይዘውታል። አባትየው ግን ምንም አይመስለውም፣ ምክንያቱም የሱ ምርጫ ስለሆነና አባትየው ደግሞ ፊልድ እየወጣ ሌላ ሀገር ምናምን ነው የሚሰራው። በዛ ሰዓት እናታቸው ሌላ ወንድ ታስገባ ነበረ። በዛ የተነሳ ይሄ ነገር ሀና ቪዲዮ ትቀርጻታለች ማለት ነው። በዚህ እያስፈራራቻት እያለ አንድ ቀን ዳጊ ይሰማል። እናት ይሄን ነገር ታረጋለች ወይ እንዴት አልነገርሽኝም ብሎ በዚህ የተነሳ እናታቸው ከቤት ትባረራለች። አሁን የዳጊ ዳስፖራ ወንድሙ ከውጭ መጥቶ ከቤት አብሯቸው ይኖራል። ግን እህትየዋ እንግዲህ ተንኮሏን አልተወችም እና ዳጊንና ሀናን ለመለያየት ከዚህ ከተንኮለኛ ወንድማቸው ጋር ከዳስፖራው ጋር ትመሳጠርና ሀናን ያው አንዳንድ ነገር እያረጉ ያንን ነገር ሲያይ ዳጊ እንዲጠላት ለማድረግ ድራማ እየሰሩ እያለ ዳጊ ደርስና ሊደፍራት ሲል ዳጊ ደርስና ይገላግላታል። ከዛ በኋላ በይቅርታ ጠይቃት ቢባል ዳስፖራውም ይቅርታ አልጠይቅም አለ። ይህን ነገር ለአባዬ ደውዬ ብነግረውስ ብሎ ሲለው ንገረው ሲል ከዚህ ቀደም ሰራተኛዋ እንዴት እንዳደረግ ታውቀዋለህ፣ እንግዲህ ሁለተኛው ነው ማለት ነው። ከዛ ይቅርታ አልጠይቅም ብሎ ሄደ ማለት ነው። ከዛ በኋላ አንዳንድ እያሉ ያው ያሰቡት አልቀረም። ሀናንና ዳጊን ለመለያየት በመሀላቸው ሴራ እየጠነሰሱ በመሀላቸው አራራቋቸው ማለት ነው። ሀና ግን ይሄ ነገር ምንም ስላልገባት ዳስፖራውን ያው ዳጊን ለማናደድ ከዳስፖራው ጋራ ያው እያስመሰለች እንትን ትላለች ማለት ነው። እንግዲህ ዳጊ ደግሞ በጣም እየተናደደ ነው ማለት ነው። በዚህ የተነሳ ዳጊም እንዴት ትደፍራታለህ? እንዴት እሷ እንዲህ ታረጋለህ? እሷ እኮ የኔ ፍቅረኛ ነት ብሎ ደበደበው ማለት ነው። ዳስፖራውም እንዴት ከዚች ገረድ ጋር ምናምን ብሎ ሲል ከዛ ያው ዳጊ በጣም ስለሚወዳት ስለ ሀና ክብር በጣም ነው የሚጨነቀው እና ሀና ግን አንድ ቀን እንግዲህ የጠነሰሰችው የእህቱ ሴራ አንድ ቀን ዳጊ ሊመጣ ሲል ሳሎን ላይ ምናምን ሲደርስ አንተ ኩሽና ግባና አይኔ ውስጥ ጉድፍ ገባ ምናምን በማለት ያንን ነገር እንዲያ ያደረገ ማለት ነው። ዳጊ ከዛ እየተሳሳሙ መስሏቸው እሱ አይኑን እያወጣችለን ነበረ፣ ጉድፍ እያወጣ የለም። ሀና ይሄ ሁሉ ሴራ አልገባትም። ዳጊ እንግዲህ ይሄን ነገር አየ ማለት ነው። ከዛ ኮረፈ። ለምንድነው እንደዚህ የምታረጊው ቢላት ከዛ መጨረሻ ላይ አዎ አይችሻለሁ ሲላት በጥፊ መታችሁ ዳጊን ማለት ነው። ከዛ ያው እንግዲህ ለማንኛውም እንደዚህ የምትቀና ከሆነ ይለይልሃል፣ ከዳስፖራው ጋር ቀጥላለሁ ብላ ሀናም እንግዲህ ከዳስፖራው ጋር ቀጠለች ማለት ነው። እንግዲህ ዳስፖራውም የራት ልብስ ገዛላት፣ የአንገት ሀብል ገዛላት። የአንገት ሀብሉንም አልቀበልም ብላ መለሰች። ምክንያቱም እሷ ዳጊን ለማናደድ እያስመሰለች ነው ማለት ነው እና እህትየዋ ቁጭ አርጋ ወንድሜን ከዚች ከገረድ መለየት የምንችለው አንተ እሷን በመጠቀም ነው። ስለዚህ እሷን ይቅርታ በልና ይቅርታ ካደረገችልህ በኋላ ከዛ በኋላ ወደ አንተ እንድትመጣ ታደርጋለህ። በዛ የተነሳ ዳጊ ጓደኛዬን ይወዳታል። ከሁለት ጓደኞች አሏት። ከሁለቱ አንዷን መርጦ ከነሱ ጋር ቢኖር ይሻላል ከሰራተኛ ጋር ሰራተኛ ከሚያፈቅር የኔን ጓደኞች ቢያፈቅር ይሻላል እያለች ለዳስፖራ ወንድሟ እህትየው ትነግረዋለች ማለት ነው። እቺ ስሟ ማን ነው? መሜላት ምናምን ስሟ ምንም አያዝልኝም ማለት ነውና
እንደዛ እያለች እያለ ወንድምየውም ይሄ ዲያስፖራ ተብየውም እሷን ተጠቅሞባት መጣል ነው የሚፈልገው ሀናን። ግን የሀናን ክብር መውሰድ ይፈልጋል ማለት ነው። ያንን እያገዘችው እንግዲህ ዲያስፖራውም ከሀና ጋራ አሁን ላይ በፍቅር እያስመሰለች ነው። ሀና እያስመሰለች ነው። እሱ ግን ከልቧ መስሎት ዲያስፖራው እንግዲህ እየተጃጃለ ነው ማለት ነው። መጨረሻ ላይ እራት ጋብዝሻለሁ ብሎ የራት ልብስ ምናምን ገዛላት ማለት ነው። ዲያስፖራ ተብዬው እንግዲህ ዳጊ ይህን ሁላ አያውቅም ነበር ማለት ነው። ልብሱንም አምጥቶ ሰጣት። ከዛ ሂጂ ልበሽና ወደ ራት እንሄዳለን አላት ማለት ነው። ከዛ በኋላ ሀናም ወደ ውስጥ ገብታ ልብሷን ለመቀየር ገባች ማለት ነው። ከዛ ዳጊም ከሳሎን መጣና ቁጭ አለ ማለት ነው። ከዛ እህታቸው ምን ነው ቀረች ግን የሚያምርባት ይመስልሃል ትለዋለች ማለት ነው ለዲያስፖራ ወንድሟ። እሱም አዎ በጣም ሊያው ምን ራት ጋብዣት ይላል። ዳጊን ሁሉ ስለማያቅ ዝም ብሎ ማየት ጀመረ። ከዛ ምን ያምርባታል ይች ገረድ እያለች ሀና ፏ አብላ የለበሰችው ቀሚስ በጣም አምሮባት ወጣች ማለት ነው። ልክ ስትወጣ እሱም በጣም ደነገጠ፣ ዳጊም በጣም ደነገጠ። ከዛ በኋላ ዲያስፖራው ብድግ ብሎ በጣም አምሮብሻል አለና እጇን እንትን አለ ማለት ነው። ከዛ በኋላ እሺ አመሰግናለሁ፣ አሁን ወደ ራቱ መሄድ እንችላለን አለች ሀና ማለት ነው። ከዛ በኋላ እሺ ብሎ ወደ ራቱ ይዟት ወጣ ማለት ነው። እንግዲህ ምን እንደሚፈጠር አናውቅም። ሀና ድራማቸውን ሰምታ ይሁን ሴራቸውን ሰምታባቸው ይሁን ሴራውን ሳታውቅ እዚህ ነገር ውስጥ ወጥመድ ውስጥ ገብታ እንግዲህ ዳጊን ልታጣው ነው። ብቻ አላቅም። እንግዲህ እዛ ራት ግብዣ ላይ የሆነ ነገር አድርጓት የሆነ ነገር ከሆነች በጣም ዳጊ ይሰበራል ማለት ነው። ምክንያቱም የብዙ ጊዜ ፍቅረኛው ነች ለዳጊ ማለት ነው። ገና ሕፃን ሳለ ነው የሚወዳትና የሚያፈቅራት የነበረውና ብቻ ከባድ ነው። እንግዲህ ዲያስፖራው ሀናን ይዟት ወጥቷል ማለት ነው። ሀና ወደ ቤት በሰላም ትመለስ ይሆን? ዲያስፖራው የሆነ ነገር ያረጋት ይሆን? ህይወቷ ይበላሽ ይሆን? ብቻ ያሳስባል ማለት ነው። ሁላችሁም ይህን ድራማ እያያችሁ ማነው እየገባችሁ ተመልከቱ ማለት ነው። አስተማሪ ድራማ ነው፣ ያስተምራል። ያኔ በህይወታችሁ ለሚመጣ ነገር እንትን ትላላችሁ ማለት ነው። እየገባችሁ ሰራተኛዋ ሀና እያላችሁ እየገባችሁ ተመልከቱት ማለት ነው። እንግዲህ ሀና ዝንጥ ብላ ከዲያስፖራው ጋር ወጥታለች ማለት ነው። የሚፈጠረውን በሚቀጥለው ቪዲዮ አብረን እናያለን። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላለሁ። ነባር ቤተሰቦችም እንደዛው ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደገና ደግሞ ላይፍ ስገባ ዘይሩኝ ማለት ነው። ቤተሰብ እውነት ላይፍ ስገባ ነው እና ዘይሩኝ። ለምንድን ነው ላይፍ ስገባ ማትመጡት? በጣም እንትን ይላል እውነት። ላይቭ ገብቼ አንድ ሰው እንኳን አይመጣም ማለት ነው። ስለዚህ ላይፍ ስገባ እየመጣችሁ ዘይሩኝ፣ አሳድጉኝ ማለት ነው እና ሰዓት አጫውቱልኝ። በተረፈ ሁላችሁንም አመሰግናለሁ። ሰላማችሁ ዝትርፍ ይበልልኝ። ባይ ባይ።